ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የትኩረት ሚዲያ ቤተሰቦች እንደምን አመሻችሁ። በእያላችሁበት የዓለም ዳርቻ ሁሉ ሰላምታችን ይድረሳችሁ። ዛሬም እንደተለመደው ዓለም አቀፍና ቀጠናዊ ጉዳዮችን እንዲሁም አዳዲስና ሰበር መረጃዎችን ይዘንላችሁ ቀርበናል። ዛሬ በትኩረት ሚዲያ ልዩ ዝግጅታችን ሁለት ዋና አነጋጋሪ ጉዳዮችን በጥልቀት እንመለከታለን። የመጀመሪያው መዳረሻችን ከጎረቤት ሀገር ኤርትራ የተሰማ እጅግ አሳዛኝና ዘግናኝ ድርጊት ነው። በአንድ መንደር ውስጥ የሚኖሩትን ነዋሪዎች ከ16 ዓመት እስከ 80 ዓመት ሽማግሌ ድረስ በጅምላ ታፍሰው የታሰሩበት አስደንጋጭ መረጃ በዝርዝር እናቀርባለን። ወጣት ያፌት ከማን የተባለ ታዳጊ በመንግስት የጸጥታ ኃይሎች መገደሉን ተከትሎ የተቀሰቀሰው ቁጣና የጅምላ ስርዓቱ ምን መልክ አለው የሚለውን በዝርዝር እንመለከታለን። በሁለተኛው መረጃችን ደግሞ ወደ መካከለኛው ምስራቅ እናመራለን። በኢራንና በአሜሪካ መካከል ያለው ውጥረት ወደ አደገኛ ምዕራፍ ተሸጋግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ ላይ የሰጡት አነጋጋሪ አስተያየትና የኢራን ባለስልጣናት የሰጡት የመካከለኛው ምስራቅ ይናጋል ማስጠንቀቂያ ምን አንድምታ አለው? የአያቶላህ አሊ ካሚል አማካሪዎችስ ምን አሉ? ይህን ሁሉ ውጥረትና ጦርነት አፋፍ ላይ ያለ ጉዳይ በዝርዝር የሚቀርብ ይሆናል። ለኛ ጋር እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የትኩረት ሚዲያ ቤተሰብ እንድትሆኑና የደወል ምልክቷን በመጫን ሁልጊዜም ወቅታዊና ታማኝ መረጃዎችን እንድታገኙ በአክብሮት እንጋብዛለን። ክቡራትና ክቡራን ተመልካቾቻችን ወደ መረጃዎቻችን ስንገባ በመጀመሪያ የምናገኘው ከጎረቤት ኤርትራ የተሰማውን አሳዛኝ ዜና ነው። በኤርትራ ውስጥ ታይቶና ተሰምቶ የማይታወቅ እጅግ ዘግናኝ ድርጊት መፈጸሙ ተዘግቧል። ይኸውም በአገሪቱ ውስጥ በሚገኝ አንድ መንደር ውስጥ ያሉትን ነዋሪዎች በሙሉ በሚባል ደረጃ በመንግስት የጸጥታ ኃይሎች ቁጥጥር ስር መዋላቸውና በጅምላ መታሰራቸው ነው። ይህ ድርጊት የተፈጸመው በኤርትራ ጋሽ ባርካ ከሚባለው ክፍለ ሀገር ውስጥ በሚገኘው ሎጎ አንበሳ ተብሎ በሚጠራው አካባቢ ካራናኩዶ በሚባል መንደር ውስጥ ነው። ነገሩ እንዲህ ነው። ታሪኩ የሚጀምረው ያፌት ከማነ የተባለ አንድ ወጣት ታዳጊ ግድያ ጋር ተያይዞ ነው። ይህ ወጣት ያፌት ከማነ እድሜው ገና 16 ዓመት ብቻ ነበር። ይህ ታዳጊ ወጣት ራሱንና ቤተሰቡን ለመርዳት ሲል ዛፍ በመቁረጥና ከሰል በማክሰል ስራ ላይ ተሰማርቶ ይገኝ ነበር። እንደሚታወቀው በኤርትራ ብዙ አካባቢዎች የኤሌክትሪክ ኃይል አቅርቦት በሌለበት ሁኔታ ነዋሪዎች ለማገዶና ለገቢ ምንጭነት ከሰልን ይጠቀማሉ። ሆኖም ግን የኤርትራ መንግስት የደን ጥበቃ ወታደሮችን በማሰማራት የዛፍ መቁረጥንና ከሰል ማክሰልን በጥብቅ ይከላከላል። ወጣቱ ያፌት ከማነና ጓደኞቹ ህዳር 6 ቀን 2018 ከሰል ጭነው ወደ አምባርቲ በመጓዝ ላይ ሳሉ ነበር በደን ጠባቂዎች ወታደራዊ ቁጥጥር ስር የዋሉት። ወጣቶቹ ከመያዛቸው በፊት ለማምለጥ ሞክረው ነበር። በዚህም መሃል ወታደሮቹ በወጣቱ ያፌት ከማነ ላይ ጥይት በመተኮስ ለሞት ዳርገውታል። ይህ ድርጊት መንደሩን በእጅጉ አስቆጥቷል። የያፌት አባት በአሁኑ ወቅት በእስር ላይ የሚገኙ ሲሆን ያፌት ደግሞ ቤተሰቡን የሚረዳ ብቸኛ ወጣት ነበር። ወንድሙ ሄኖክ ከማነ ደግሞ የአእምሮ ጤና እክል ያለበት ወጣት መሆኑ ሁኔታውን ይበልጥ አሳዛኝ ያደርገዋል። የያፌት አስክሬን እስከ ማግስቱ እኩለ ቀን ድረስ ሳይነሳ መቆየቱ ነዋሪዎችን ይበልጥ ቁጣ ውስጥ ከተታቸው። ነዋሪዎቹ በመንግስት ድርጊት ላይ ተቃውሟቸውን ማሰማት ጀመሩ። የኤርትራ መንግስት ግን ለዚህ ተቃውሞ የሰጠው ምላሽ እጅግ አስደንጋጭ ነበር። ወታደሮች መንደሩን በመክበብ ተቃውሞ ያሰሙትንና የመንደሩ ነዋሪዎችን በሙሉ በጅምላ ማሰር ጀመሩ። እስራቱ ዕድሜንና ጾታን እንዲሁም ሃይማኖት አባቶችን ያለየ እስራትም ነበር። ከ16 ዓመት ወጣት ጀምሮ እስከ 80 ዓመት የሚደርሱ አዛውንቶችን ወንዶችን በሙሉ ተይዘው መታሰራቸው ተገልጿል። ሌላው ቀርቶ በዚያን ዕለት ቅዳሴ ላይ የነበሩት የቤተክርስቲያን ዲያቆናት፣ ተማሪዎችና ካህናት ሳይቀሩ ከቅዳሴ በኋላ ተይዘው ታስረዋል። ከታሰሩት መካከል በረከት የሚባል ቄስም እንደሚገኝበት ታውቋል። እነዚህ በጅምላ የታሰሩት የመንደሩ ነዋሪዎች ሐሽፈራይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቢቢሲ ትግረኛ ዘገባ አመላክቷል። የመንደሩ ነዋሪዎች ከብቶቻቸውን ራቅ ባለ በረት ውስጥ የማቆየት ባህል ቢኖራቸውም መንግስት ግን እነዚህን በረቶች ጭምር በማፍረስና በማቃጠል ነዋሪዎቹ በህብረት እንዳይኖሩ እያደረገ መሆኑ ተዘግቧል። የኤርትራ የማስታወቂያ ሚኒስቴር በዚህ ጉዳይ ላይ ከቢቢሲ ለቀረበለት ጥያቄ እስካሁን ምላሽ አልሰጠም። ይህ ድርጊት በዓለም አቀፍ ደረጃ ትልቅ ትኩረትን የሳበና የሰብአዊ መብት ጥሰትን በግልጽ የሚያሳይ መሆኑ ተነግሯል። አሁን ደግሞ ወደ ቀጣዩ ዓለም አቀፍ ዜናችን እናልፋለን። ትኩረታችን ወደ መካከለኛው ምስራቅ ወደ ኢራን እናደርጋለን። በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ አሁንም በከፍተኛ ሁኔታ ቀጥሏል። ተቃውሞው የተነሳው የኑሮ ውድነትንና የገንዘብ የመግዛት አቅምን መውረድን ተከትሎ ነው። በዚህ ተቃውሞ ላይ በመንግስት የጸጥታ ኃይሎችና በተቃዋሚዎች መካከል በሚደረግ ግጭት የበርካታ ሰዎች ህይወት እያለፈ መሆኑን እየተዘገበ ይገኛል። ይህንን ሁኔታ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጠንከር ያለ ማስጠንቀቂያ ሰጥተዋል። ትራምፕ በማህበራዊ ትስስር ገጻቸው ላይ እንደገለጹት የኢራን መንግስት ሰላማዊ ተቃዋሚዎችን መግደል የሚቀጥል ከሆነ አሜሪካ ጣልቃ ከመግባት ወደ ኋላ አትልም፣ እጃችንን እናስገባለን፣ ሰልፈኞቹንም እናግዛለን ሲሉ ትራምፕ በይፋ ተናግረዋል። ትራምፕ አክለውም የኢራን መንግስት ህዝቡን መጨቆኑን ሊያቆም
ይገባልም ብለዋል። ይህ የትራምፕ ንግግር ግን በኢራን በኩል ከፍተኛ ቁጣን ቀስቅሷል። የኢራን መንግስት ቃል አቀባዮችና ባለስልጣናት ለአሜሪካ ፈጣን ምላሽም ሰጥተዋል። የኢራን መንግስት መሪ አያቶላህ አሊ ካሚል ከፍተኛ አማካሪ የሆኑት አሊ ላሪጃኒ በሰጡት ምላሽ አሜሪካ በኢራን የውስጥ ጉዳይ ጣልቃ የምትገባ ከሆነ መካከለኛው ምስራቅ ታይቶ በማይታወቅ ሁኔታ ይናጋልም ብለዋል። ላሪጃኒ ሲገልጹ አሜሪካ ጣልቃ የምትገባ ከሆነ የመካከለኛው ምስራቅ ውጥረት ይባባሳል፣ የአሜሪካ ጥቅሞችም ይወድማሉ ሲሉ አስጠንቅቀዋል። ኢራናውያን የገጠማቸውን የኢኮኖሚ ችግርና የኑሮ ውድነት ራሳቸው መፍታት እንደሚችሉና የውጭ ጣልቃ ገብነት እንደማይፈልጉም ገልጸዋል። ውጥረቱ እንዲህ የከረረው ትራምፕ አሜሪካን ከኢራን የኒውክሌር ስምምነት ከወጡ በኋላ በኢራን ላይ የጣሉት ማዕቀብ የሀገሪቱን ኢኮኖሚ በእጅጉ ስለጎዳው ነው። አሁን ደግሞ የኢራን ፖሊስ አዛዥ አህመድ ረዛ ራዳን የጠላቶችን እንቅስቃሴ እያከሸፍን ነው ሲሉ በቴሌቪዥን ቀርበው ተናግረዋል። ሁኔታው ወደ ከፋ ግጭት ሊያመራ እንደሚችልም ተዘግቧል። ክቡራትና ክቡራን፣ ዛሬ ያየናቸው ሁለት መረጃዎች በዓለም ፖለቲካ ውስጥ ትልቅ አንድምታ አላቸው። በኤርትራ የታየው የጅምላ እስራት መንግስት ለተቃውሞ ያለውን ከፍተኛ ስጋት የሚያሳይ ሲሆን ንጹሃን ታዳጊዎችና አዛውንቶች እንዲሁም የሃይማኖት አባቶች ለምን እንዲህ ያለ መከራ ውስጥ ይወድቃሉ የሚለው ጥያቄ የዓለም አቀፍ ማህበረሰቡን ሕሊና የሚፈትን ነው። በተለይም የአንድ መንደር ነዋሪ በሙሉ ታፍሶ መታሰሩ በታሪክ ብዙም የማይታይ ድርጊት ነው። በሌላ በኩል በኢራንና በአሜሪካ መካከል ያለው ውጥረት ለቀጠናው ሰላም ትልቅ ስጋት ነው። የአሜሪካ ጣልቃ ገብነትና የኢራን የመካከለኛው ምስራቅ ይናጋል የሚለው ማስጠንቀቂያ ወደ ጦርነት ሊያመራ ይችላል የሚል ስጋትም ፈጥሯል። የኢኮኖሚ ማዕቀቡ በኢራን ሕዝብ ላይ ያሳረፈው ጫና ህዝቡን ወደ አደባባይ ሲያወጣው፣ መንግስት ደግሞ ይህንን ለማፈን የሚወስደው እርምጃ ሁኔታውን ይበልጥ እያወሳሰበው ይገኛል። ተመልካቾቻችን፣ የዛሬው ልዩ የዜና ዝግጅታችን ይህንን ይመስል ነበር። በእነዚህ ጉዳዮች ላይ ያላችሁን አስተያየት በኮመንት መስጫው ላይ ይጻፉልን። የትኩረት ሚዲያ ቤተሰቦች ስለሆናችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየሰዓቱ የምናወጣውን መረጃዎች እንድትከታተሉ እንጋብዛለን። ቪዲዮን ከወደዳችሁ ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ዝርዝር መረጃ እስክንገናኝ ሰላም ቆዩልን።